በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የቻናላችን ቤተሰቦች እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም እግዚአብሔር በያላችሁበት ይሁን። ከትናንትናው ቀጥሎ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ላይ አነብላችኋለሁ። ወንድሙን ስለሚነቅፍ ሰው አንተ ሰው ሆይ እውነት ለሚፈርደው ለእግዚአብሔር ምን ትመልስለታለህ? በወንድምህ ላይ የምትጠላውን ያን ሥራ አንተ ራስህ ከሠራኸው በራስህ የምትፈርድ አይደለምን? አንተ ራስህ ያን ሥራ ትሠራዋለህና። ይህም እንደዚህ በሚያደርጉ ሰዎች ላይ ቅጣት የሚያመጣ የእግዚአብሔር ፍርድ እውነት እንደሆነ እናውቃለን። አንተ ሰው ሆይ በሌላ ላይ አይተ የምትጠላውንና የምትነቅፈውን ያን አንተ ራስህ የምትሠራው ከሆነ ከእግዚአብሔር ፍርድ እንደምታመልጥ ታስባለህን? ወይስ በቸርነቱ ብዛት በመታገሱ ለአንተም እሺ በማለቱ እግዚአብሔር አላዋቂ ልታደርገው ታስባለህን? የእግዚአብሔርስ ቸርነቱ አንተን ወደ ንስሐ እንዲመልስህ አታውቅምን? ነገር ግን ልቡናን እንደ ማጽናትህ ንስሐም እንዳለመግባት መጠን የእግዚአብሔር እውነተኛ ፍርድ በሚገለጥበት ቀን መቅሰፍትን ለራስህ ታከማቻለህ። እርሱ በእውነተኛ ፍርዱ ለሁሉ እንደ ሥራው ይከፍለዋልና። በበጎ ምግባር ጸንተው ለሚታገሱ ምስጋናና ክብርን የማይጠፋ ሕይወትንም ለሚሹ እርሱ የዘላለም ሕይወትን ይሰጣቸዋል። ለሚክዱና እውነትን ለሚለውጡ ዓመፅንም ለሚወዱ ሰዎች ዋጋቸው ቁጣና መቅሰፍት ነው። መከራና ጭንቀት አስቀድሞ በአይሁዳዊ ደግሞ በአረማዊ ሥራው ክፉ በሆነ ሰው ሁሉ ላይ ነው። ምስጋናና ክብር ሰላምም አስቀድሞ ለአይሁዳዊ ደግሞ ለአረማዊ ሥራው መልካም ለሆነ ሁሉ ነው። እግዚአብሔር ለሰው ፍትሕ አያዳላምና። ከሕግ ወጥተው የበደሉ በሕግ ይፈረድባቸዋል፣ ያለ ሕግ የበደሉም ሁሉ ያለ ሕግ ይፈረድባቸዋል። በእግዚአብሔር ፍትሕ ግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይጸድቁምና። ሕግ የሌላቸው አሕዛብንስ እንኳ ለራሳቸው ሕግ ይሠራሉ፣ ራሳቸው ለራሳቸው ሕግን ይደነግጋሉ፣ በሕጋቸው የታዘዘውንም ያደርጋሉ። በልባቸው የተጻፈውን የሕግ ሥራ ያሳያሉ፣ ከሥራቸውም የተነሳ ይታወቃል። ሕሊናቸውም ይመሰክርባቸዋል ይፈርድባቸዋልም። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማሩ ሰዎችን በልቡናቸው የሰወሩትን የሸሸጉትን በሚመረምርበት ጊዜ የሚናገሩትንና የሚመልሱት እንደሌለ ስለሚያውቁ ነው። አንተ አይሁዳዊ በኦሪትህ የምታርፍ በእግዚአብሔርም የምትመካ ከሆነ ፈቃዱን የምታውቅ መልካሙንም የምትለይ ኦሪትንም የተማርህ ከሆን አንተ የዕውሮች መሪ በጨለማም ላሉት ብርሃን እንደሆን በራስ የምታምን ከሆን ሰነፎችን ልባሞች የምታደርግ ሕፃናትን የምታስተምር ጻድቅና የምትከብርበትን የኦሪትን ሕግ የምታውቅ የምትመስል እንግዲህ ሌላውን የምታስተምር ራስህ እንዴት አታስተምርምም? አትስረቁ ትላለህ፣ ነገር ግን አንተ ራስህ ትሰርቃለህ። አታመንዝሩ ትላለህ፣ ነገር ግን አንተ ራስህ ታመነዝራለህ። ወደ ጎልማሳ ሚስት ትሄዳለህ፣ ጣዖትን ትጸየፋለህ፣ አንተ ግን ቤተ መቅደስን ትዘርፋለህ። በኦሪት ትመካለህ፣ ነገር ግን አንተ ራስህ ኦሪትን በመሻር እግዚአብሔርን ታቃልለዋለህ። እንደ ተጻፈም እንሆ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ። ኦሪትንም ብትፈጽም ግዝረት ትጠቅመሃለች፣ ኦሪትን ባትፈጽም ግን ግዝረትን አለመገዘር ትሆንብሃለች። አንተ ሳትገዘር ብትኖር ኦሪትን ብትጠብቅ አለመገዘር መገዘር ትሆንልሃለች። ተገዝረ ኦሪትን ከምታፈርስ በተፈጥሮ ያገኛት አለመገዘር አብራ ብትኖር ይሻልሃል። ኦሪትን ከምታፈርስ አንተ ከተገዘረው ያልተገዘረ ኦሪትን የሚፈጽመው ይሻላል። በሆኑ ለሰው የሚሰል አይሁዳዊ መሆን ይገባልን? ለሰው ፍትስ ተብሎ ይገዘረዋልን? ዳሩ ግን አይሁዳዊነት በስውር ነው፣ መገዘርም በመንፈስ የልብ መገዘር እንጂ በኦሪት ሥርዓት አይደለም። ምስጋናውም ከእግዚአብሔር ነው እንጂ ከሰው አይደለም። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።